የስኳር በሽታ በአመጋገብና በአኗኗር ዘይቤ ለውጥ ሙሉ ለሙሉ መጥፋት ይችላል? መልሱ እስካሁን ድረስ በምናውቃቸው ጥናቶች መሰረት ስኳር በሽታ ሙሉ ለሙሉ መጥፋት አይችልም። ነገር ግን ስርየት ወይም ሪሚሽን የምንለው ሰዎች ከመድኃኒት ነፃ መሆን የሚችሉበት እድል አለ። አንድ ሰው የስኳር ስርየት ውስጥ ወይም ደግሞ ዳያቤትስ ሪሚሽን ውስጥ ገባ የምንለው መቼ ነው? አንደኛ ከስኳር ልኬቱ ከነበረው የስኳር ልኬት ወደ ኖርማል ወይም ወደ ቅድመ ስኳር ልኬት ውስጥ ሲገባ፣ ሁለተኛ ከመድኃኒት ነፃ ሆኖ ለ3 ወራት ሲያሳልፍ ነው። የስኳር በሽታ ስርየት ወይም ዳያቤትስ ሪሚሽን የሚመለከተው እስካሁን ድረስ በምናውቀው ጥናት ለአይነት 2 የስኳር ታካሚዎች ሲሆን ለአይነት 1 ስኳር ታካሚዎች የተደረጉ ብዙ ጥናቶች ቢኖሩም ሙሉ ለሙሉ ነፃ የማድረግ ነገሮች እስካሁን ድረስ የደረስንበት አይደለም። ይህንን ለማሳካት በዋነኝነት ሰዎች የአመጋገብ ለውጥ፣ ከፍተኛ የሆነ የክብደት ቅነሳ በምግብ በአኗኗር ዘይቤ ወይም ደግሞ በቀዶ ጥገናዎች የሚደረጉ ይህን እንዳሳኩ እናውቃለን። የትኞቹ ታካሚዎች ናቸው ለዚህ ቅርብ የሆኑት የሚለውን በሚቀጥለው ቪዲዮ እናነሳለን። አመሰግናለሁ። ዶክተር ብሩክ አለማየሁ ነኝ፣ የስኳርና የሆርሞን ስፔሻሊስት ሐኪም።